ሰላም ናችሁ? እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ከኔ ጋር። ቤተሰብ ላይክ ሸር እያደረጋችሁ ቪዲዮውን ተመልከቱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ላይክ በማድረግ ጀምሩ። ኮመንት አስተያየት ካለ እንቀበላለን። ፋሚሊ ቤተሰቦች እኔ ዛሬ ከኢትዮጵያ ከመጣሁ 1 አመት ከምናምን ሆነ። ግን ያው ለድምጼ በጣም ይቅርታ። ግን እስካሁን ድረስ ፀሐይዋ ምናምን ስቲል ስነጋ ምናምን አይቻት አላቅም። ማርያምን እንደዚህ ፀሐይ ወጥቶ ምናምን በስማ አይቻ አላቅም። ስቲል ዛሬ ለመጀመሪያ ጊዜ ከ1 አመት ከ2 ወር በኋላ ዛሬ አየኋት ማለት ነው። እና በሰው እንዴት ደስ እንደሚ ብርድ ባይሆን ደግሞ በተለይ በጣም ነበር ደስ የሚለው። ግን ብርድ አለ። ያው ብርዱን ደግሞ ምንም ማድረግ አይቻልም። ብርድ ስለሆነ አሁን የብርድ ሰዓት ስለሆነ እዚህ ሳውዲ ለኛ ጋር የብርድ ሰዓት ነው ያለበት ሰዓቱ ማለት ነው። ያው ድምጼ ግን በደንብ አይሰማም። ጉንፋን ዝግትግትግት አድርጎኛል እና ቤተሰቦች ምን ልላችሁ ፈልጌ ነው። እንዴት ደስ እንዳለኝ ልነግራችሁ አልችልም። ኢትዮጵያ ያለው ነው የመሰለኝ ያለው ማለት ነው። እና ምን ሀሳብ ላቀርብላችሁ መሰላችሁ? ለካ ሁሉም ነገር ወጣ ብለው ወይም ደግሞ ሁሉም ነገር በሰዓቱ ካልታየ በጣም እንደሚያስጠላ እንደሚሰለች ነው ይገባኛል ላይ ማለት ነው። እኔ እንጃ። ኧረ በስመ አብ እስከ ዛሬ ድረስ ነጻነቴን አፍኘው ነበር ማለት ነው። በጣም የሚገርም ነው ቤተሰብ፣ በጣም ይገርማል። እና ቤተሰብ ትናንትና ምንድነው ስሙ ቪዲዮ ለቃለሁ ብዬ አልለቀኩም፣ አልተመቸኝም ነበረ።